አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንደምንለው የሰው ዘር ሰላም ብያለሁ። እንዴት ናችሁ? ዛሬ የምንሰራው በተር ቺክን ነው ማለት ነው። ዝተብ ብያለሁ። ኩርኩም ፍልፍል አስወድ ሰኑድ ሮብ ተጠቅሜ ነው ማለት ነው የተበልኩት። በተር ቺክን ነው የዶሮ ስጋ ማለት ነው። ከዛ እዚህ ደግሞ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም፣ ጠማጡ ማዕጁን የተፈጨው ጠማጡ ማለት ነው። ያንን እንጨምራለሁ። ይሄ ትልልቅ ያደረኩት በማሽን ስለሚፈጭ ነው። አብረን እናያለን ወደፊት ያለው እሺ ቀጥለን ቱም እንጨምራለን። እዚህ ደግሞ በኋራት አዘጋጅቻለሁ። ፓፕሪካ፣ ለአስወድ ሳንዱች፣ ከሙን አዘጋጅቻለሁ ማለት ነው። ያው ብዙም አይጠቀሙም፣ ለዛ ነው ትንሽ የማደርገው። ዛሬ የምንሰራው በተር ቺክን ነው ማለት ነው። እሺ አሁን ግማሉ ዛሬ አሁን ቀጥሎ እናደርጋለን ማለት ነው። ደግሞ ጠማጥማችን ሮብ አድርጋለሁ። ሮብ ያስፈልጋል። ሮብ እርጎ ማለት ነው። እሺ አሁን ቀጥለን ከማዕጁን ቀጥለን ዝብዳ እንጨምራለን ማለት ነው። ዝብዳ ማለት ቅቤ ነው። እዚህ ደግሞ በተር ቺክናችን እያበሰልን ነው። በነገራችን ላይ የሁሉም ቤት ተመሳሳይ አይደለም። የሁሉም የተለያየ አሰራር ነው የሚሰራው። ሙከስራት እንጨምራለን እኛ። ይሄ ቅቤ ነው። ቅቤያችን ሲቀልጥ እንፈጫለን ማለት ነው። ከፈጭን በኋላ የበሰለውን የዶሮ ስጋ እንጨምራለን። ከዛ ጨውና ክሬማ ጨምረን ማብሰል ነው። በዚህ መልኩ ፈጭተን ጨርሰናል። ቺክናችንን እዚህ የበሰለልን ነው። ቺክናችን ደርሰዋል፣ ይበቃዋል። ወደ በተር ቺክን ውስጥ እናስገባለን ማለት ነው።
አይነት መንገድ እየተንተከተከ ነው። ከአሁን በኋላ ጨውና ክሬማ ጨምረን ማውረድ ብቻ ነው ማለት ነው። ስለዚህ እዚህ ነጭ ሩዝ እየሰራን ነው። በተር ችክን ስለሆነ ነጭ ሩዝ ነው የሚያስፈልገው። በተር ችክናችን ላይ ደግሞ እዚህ ክሬማ እንጨምራለን ማለት ነው። በዚህ መልኩ በተር ችክናችንን እናወርደናል። ሩዛችን ነው የሚቀረን ማለት ነው። ሩዛችንም ደርሷል። እዚህ ደግሞ ሳንዱች ልንሰራ ነው ማለት ነው። ሳንዱች ነው በቀጣይ ክፍል እናያለን። ቤተሰብ ሰብስክራይብ፣ ላይክ አስተያየታችሁን እየጻፋችሁ አበረታቱኝ። አመሰግናለሁ።